ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። በዛሬ ትምህርታችን ወይም በዛሬ ቪዲዮአችን ደግሞ የማሳያችሁ የሚሆነው የአማርኛ ቃላት ምስረታ ይሆናል ማለት ነው። እንግዲህ የአማርኛ ፊደላትን እያንዳንዳቸውን ማወቅ ይጠበቅብናል። በባለፈው ቪዲዮአችን አይተናል። ፊደሎችን ካወቅንም በኋላ ደግሞ ከዛ ቀጥሎ እንደሚጠበቅብን ቃላትን አገጣጥሞ ማንበብ፣ አንድ ላይ አድርገው ማንበብ፣ እንዴት አድርገን እናነባለን የሚለውን እሱን ዛሬ በቀላሉ እንድታነቡ እንዲያስችላችሁ አድርጌ የማሳያችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ወደ ትምህርታችን ስንሄድ እንግዲህ እንደምታዩት ይቺ ማናት? ናት። ከጠቤት የመጀመሪያዋ ከዚህኛው ማናት? በናት። ይቺኛው ማናት? አንድ ላይ ጠበቃ። እቺ የቀቤት አራተኛዋ ናት ማለት ነው። ጠበቃ። እሺ ወደ እነዚህ ስናልፍ ይቺ ማናት? ከለቤት ስንተኛዋ? ስድስተኛዋ። ስድስተኛዋ ፊደል ል ነች። ከዚህች ማናት? ሳ አይደለች? የሰቤት አራተኛዋ ሳ፣ ልሳ። ይቺ ደግሞ ማናት? የነቤት ስድስተኛዋ ማለት ነው። አንድ ላይ ልሳን። እሺ ይቺ ማናት? ተ ናት። የተ መጀመሪያዋ ማለት ነው። ተ። ከዚህኛዋ የመ መጀመሪያዋ ፊደል ተመ። ይችኛዋ ቸ፣ የቸ የመጀመሪያው ተመቸ ብለን እናነባዋለን ማለት ነው። እሺ ይቺ ማናት? በ። ይችኛዋ ረ። ይቺ ታ፣ የተ አራተኛዋ ፊደል በረታ። በረታ። እሺ በመቀጠል ይቺ ማናት? ተ አይደለች? ተ የተ የመጀመሪያ። ይቺኛዋ ስሟነች? ገ ናት። የገ የመጀመሪያ። ይቺ የኘ የመጀመሪያዋ ፊደል ማለት ነው። አንድ ላይ ተገኘ። እሺ በመቀጠል ይቺ ማናት? ረ። የረ የመጀመሪያዋ ፊደል ረ። ከዛ ይቺኛዋ ማናት? ዳ ናት። የደ አራተኛዋ ፊደል ደዱ ዲ ዳ፣ ረዳ። ከዛችኛዋ ደግሞ ት፣ የተ ስድስተኛዋ ፊደል ት። ያው ረዳት፣ ረዳት። እሺ ከዛች ማናት? ታ ናት። ታ። ይችኛዋ ሪ። ያው ታ ማለት የተ አራተኛ ፊደል ተቱ ቲ ታ። ይቺ ደግሞ ሪ፣ የረ ሶስተኛ ፊደል ረሩ ሪ፣ ታሪ። ይቺ ክ ናት። ከኩኪ ካኬ ክ፣ የከ ስድስተኛ ፊደል አንድ ላይ ታሪክ ይሆናል። ታሪክ። በመቀጠል ይቺ ማናት? ደ ናት። ይችኛዋ ይቺ ያው የደ የመጀመሪያዋ ፊደል ደ። ይቺ የረ ደግሞ የመጀመሪያ ረ። ይቺ የጀ አራተኛ ፊደል አራተኛ ፊደል ማናት? ጀጁ ጂ ጃ አይደለች? አንድ ላይ ምን ይሆናል? ደረጃ። እሺ ከዛ ይቺ ማናት? ሀ ናት። ሀ። ይችኛዋ ረ፣ የረ የመጀመሪያ ፊደል ረ ማለት። ይቺ ደግሞ የገ ስድስተኛ ፊደል ማናት? ሀረግ ይሆናል። በመቀጠል ይቺ ማናት? ፊ ናት። ፊ። ከዛ ይችኛዋ የፈ ሶስተኛዋ ፊደል ፈፉ ፊ። ይቺ ደ ናት። የደ የመጀመሪያ ፊደል ፊደ። ይችኛዋ ል ናት። የለ የስንተኛ ፊደል? ስድስተኛዋ። አንድ ላይ ፊደል። እሺ ይቺ ማናት? ደ ናት። ደ የደ የመጀመሪያ ፊደል ደ ነች አይደለ? ደ። ከዛችኛው ረ፣ ችም የመጀመሪያ ናት። ረ ችም ማናት? ሰ፣ የሰ የመጀመሪያ ፊደል ሰ።
አንድ ላይ ደረሰ ደረሰ። እነዚህ ሁሎችም የመጀመሪያ ፊደሎች ናቸው ማለት ነው። ሁሎችም የመጀመሪያ ፊደሎች ናቸው። እሺ ወደ እነዚህ ስንል ይቺ ማናት? ም የመ ስድስተኛ ፊደል ም። ይችኛዋ ክ የከ ስድስተኛዋ ፊደል። ይቺ ር የረ ስድስተኛ ፊደል ር ረሩ ሪራሬ ር። አንድ ላይ ስናነባቸው ምን ይላሉ? ምክር ምክር ምክር። እሺ ይቺ ማናት? ቦ ናት ቦ ቦ የበ ሰባተኛዋ ፊደል ቦ። ይቺ ደግሞ ር ናት ስድስተኛ የረ ስድስተኛ ረ ሩ ሪ ራ ሬ ር ቦ ር። ይችኛው ደግሞ ማናት? ሳ የሰ አራተኛ ፊደል ረ ሰ ሱ ሲ ሳ። አንድ ላይ ምን ይሆናል? ቦርሳ 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 ይሆናል። ከዛ ቀ አይደለች? ቀ የቀ የመጀመሪያ ይችኛዋ ረ የረ የመጀመሪያዋ ፊደል ረ። ይቺ ማናት? ጻ የጸ የመጀመሪያ ፊደል። አንድ ላይ ቀረጻ ቀረጻ ቀረጻ። እሺ ይቺ ማናት? ፐ ናት አይደለ? ፐ የተ የመጀመሪያ ፊደል። ይቺ ደግሞ ማናት? ስ ናት የሰ ስድስተኛዋ ፊደል ተስ። ከዛችኛው ማናት? ፋ ፋ ናት ተስ ፋ። ይቺ የፈ አራተኛዋ ፈ ፉ ፊ ፋ ፋ ተስፋ ተስፋ ይሆናል። ተስፋ ብለን እናነባለን። እሺ በመቀጠል ይቺ ማናት? ጳ ናት የቀ አራተኛዋ ፊደል ቀ ቁ ቂ ጳ ጳ። ይችኛዋ ማናት? ሪ ናት ጳ ሪ ሪ ማለት የረ ሶስተኛ ረ ሩ ሪ ቃ ሪ። ይችኛዋ ያ ናት የየ አራተኛ ፊደል የዩ ይ ያ። አንድ ላይ ቃሪያ ቃሪያ። እሺ በመቀጠል ይቺ ማናት? ሂ ናት ሂ የሃ ሶስተኛ ፊደል ሂ። ይቺ ማናት? ሩ ናት የረ ሁለተኛ ረ ሩ ሂሩ። ከዛ ይችኛዋ የተ ስድስተኛዋ ት ናት ተቱ ቲ ታ ቴ ት ት ቶ አይደለ? ስድስተኛዋ ት ነው። ስለዚህ አንድ ላይ ስናነባቸው ሂ ሩ ት ሽሩት ይሆን ሽሩት። እሺ እነዚህ ይቺ ማናት? መ ናት መ። እሺ ከዛ ይችኛዋ የነ መጨረሻዋ ኖ ናት ነኑ ኒና ኔን ኖ። ይቺ ሰባተኛ ናት መኖ። ከዛ ይችኛዋ ማናት? ር አይደለች? የረ ስድስተኛው መ ኖ ር መኖ 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 ይሆናል። እሺ ከዛች ማናት? ም ናት መሙ ሚማሜ ም ናት ም። ከዛች ጣ ናት የጠ አራተኛዋ ጠጡ ጢ ጣ አይደለ? ስለዚህ ይቺ አራተኛ ጣ ናት ምጣ። ይቺ ሜ ሜ ነኑኒና ሜ አምስተኛ የነ አምስተኛ አንድ ላይ ምን ይሆናል? ምጣኔ ምጣኔ ይሆናል ምጣኔ። እሺ ይችኛው ማናት? አ የአ አራተኛው አኡ ኢ አ የአይኑ አ ዜሮን ትመስለዋለች አይደለ? እንደዚህ ያለችው የሷ አራተኛው ናት አ። ከዛ ይችኛው ማናት? ይ ናት ይ የየ ስድስተኛው የዩ የያ ዮ። ስለዚህ ስድስተኛው ይ ነች ይ። ከዛች ማናት? ን አንድ ላይ አ ይ ን አይ አይ ይሆናል ማለት አይ። ሶ እንደዚህ እያደረጋችሁ መጀመሪያ ፊደሎችን ማወቅ እያንዳንዳቸውን ስንተኛ ፊደል እንደሆኑ ከጠፋችሁ ደግሞ እየቆጠራችሁ ስንተኛ ፊደል ሆኖ ማን እንደሆነ ሲጠፋችሁ ቆጥራችሁ በቀላሉ ማግኘት ትችላላችሁ ማለት ነው። በዚህ መንገድ በቀላሉ መልመድ ትችላላችሁ። ወደ ቀጣዮቹ ስናልፍ ደግሞ ከዚህ ጋር እንደምታዩት የመጀመሪያዋ ማነች?
ይቺ ፈ ናት። ፈ ከዛ ይቺ የፈ የመጀመሪያዋ ማለት ነው። ረ ናት። የረ የመጀመሪያዋ። ይቺ ደ የደ የመጀመሪያዋ። ፈረደ ፈረደ ይሆናል። እሺ ይቺ ማናት? ን ናት። ን የነ ስድስተኛዋ ነኑ ኒና ኔ ን ናት ይቺ። ከዚች ደግሞ ማናት? ጋ ናት። የገ አራተኛ ንጋ። ይችኛዋ ት ናት። ት የተ ስድስተኛዋ ት ማለት። ስለዚህ ንጋት ንጋት ንጋት። በመቀጠል ይቺ ማናት? ዳ ናት። ዳ ይችኛዋ ሰ ናት። ይቺ ዳ ሰ። አሁንም ይችኛዋ ሰ አንድ ላይ ዳሰሰ ዳሰሰ ዳሰሰ። እሺ በመቀጠል ይቺ ማናት? ሎ ናት። የለ መጨረሻዋ ሎ ለሉ ሊላሌን ሎ ናት የለ መጨረሻ። ይችኛ የተመጀመሪያዋ ተ ነች። ተ ይቺ ደግሞ የረ ሶስተኛ ሪ ነች። አንድ ላይ ሎተሪ ሎተሪ ሎተሪ። በመቀጠል ይቺ ማናት? ደ ናት። ደ የደ የመጀመሪያዋ። ከዚህኛው ማናት አልኳችሁ? የነ ስድስተኛዋ ን የን። ይችኛዋ የበ ስድስተኛዋ ናት። እንደዚህ በዚህ በኩል ይኖራል። የበ ስድስተኛ ማናት? ብ በቡ ፒ ፓ ፔ ፕ ከዛ ቦ ስድስተኛዋ። ስለዚህ ብ ነው። አንድ ላይ ስናነባቸው ደን ደንብ ደን ደን። እሺ በመቀጠል ይቺ ማናት? የመጀመሪያዋ ናት። የቀ ስድስተኛ። ከዛ ይችኛው ማናት? ር ናት። ር የረ ስድስተኛ ቅር። ከዛ ይችኛዋ ማናት? ብ የበ ስድስተኛ። አንድ ላይ ስናነባቸው ቅርብ ቅርብ ይሆናል። ቅርብ። እሺ በመቀጠል ይቺ ማናት? ት አይደለች? የተ ስድስተኛ ት። ይችኛዋ ሁ ናት። የሃ ሁለተኛ ት ሁ። ይችኛዋ ት የተ ስድስተኛ። አንድ ላይ ምን ይሆናሉ? ትሁት 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 ይሆናል። እሺ በመቀጠል ይቺ ማናት? ይቺ ች ናት። የቸ ስድስተኛ ች። ከዛ ይችኛዋ ማናት ብለናል? የለ መጨረሻዋ ሎ ናት። ሎ ች ሎ። ይቺ የተ አራተኛ ማናት? ተቱ ቲ ታ ታ ናት። ስለዚህ ች ሎ ታ ችሎታ ይሆናል። ችሎታ። እሺ በመቀጠል ይቺ ማናት? ጸ አይደለች? ጸ ለማለት የጸ መጀመሪያዋ ናት። ይቺ ማናት ብለናል? የለመጨረሻ ሎ። ይቺ ማናት? ት። አንድ ላይ ጸሎት ጸሎት። እሺ በመቀጠል ይቺ ማናት? ነ ናት። ነ ከዛ ይችኛዋ ገ ናት። ነገ። ከዛ ይቺ ር ነገ። ከዛ ይቺ ር አንድ ላይ ነገር 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 ይሆናል። እሺ በመቀጠል ይቺ ማናት? ቆ ናት። የቀ መጨረሻዋ ቆ። ቀቁጭ ቃጨቅ ቆ ነው። ከዛ ይችኛዋ የለመጀመሪያ ለ ናት። ይቺ ደግሞ የፈ መጀመሪያ ፈ። አንድ ላይ ኦለፈ ኦለፈ ይሆናል። ኦለፈ። እሺ በመቀጠል ይቺ ማናት ብለናል? የበ ስድስተኛዋ ብ ናት። ብ። ይችኛዋ ደግሞ ማናት? የረ ስድስተኛ ር። ይቺ የቀ ስድስተኛ ቅ። ሁሉም ስድስተኛ ናቸው። ብርቅ 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 ይሆናል። እሺ እነዚህ ይቺ ማናት? ሌ ናት። ሌ። ከዛ የለ አምስተኛዋ ማለት ነው ቀለበት አለ። የለ አምስተኛዋ ሌ። ከዛ ሶስተኛዋ ደግሞ ይቺ የለ ሶስተኛዋ ናት ሊ ናት። ይቺ የተ ስድስተኛ ማናት? ት። አንድ ላይ ሌሊት ሌሊት
ሌሊት። እሺ ከዚች ማናት? አ ናት። አ እሺ ከዚችኛው ማናት? ደ ናት። ደ ይቺ ገ አ ገ ገ አደገ። ሁሉም የመጀመሪያ ፊደሎች ናቸው። አደገ አደገ። ከዚች ማናት? አ ናት። የአ የመጀመሪያዋ። ከዚችኛው ሰ ናት። የሰ የመጀመሪያዋ። የሰ የመጀመሪያው አሰ። ከዚችኛዋ ማናት? ረ ናት። ረ አንድ ላይ አሰረ አሰረ ይሆናል። አሰረ። እሺ በመቀጠል ይቺ ማናት? አ ናት። አ ከዛ ይቺ ገ ገ አገ። እሺ ይቺኛዋ ዘ የዘ የመጀመሪያዎችም የገ የመጀመሪያው አንድ ላይ ስናነባቸው አገዘ አገዘ ይሆናል። አገዘ። እሺ በመቀጠል ይቺ ማናት? ቋ ናት። የቀ እንደ ስምንተኛ ፊደል እንደ ቃል ሆይ ቋ። ይቺኛዋ ን ናት። ቋ ን። ከዛ መቀጠል ይቺ ቋ ናት አይደለ? አንድ ላይ ቋንቋ ይሆናል። ቋንቋ። እሺ ይቺ ማነች? አ ናት። አ ይቺኛዋ ደ ነው። አ ከዛች ደ ይቺ ማናት? ይ አንድ ላይ አ ደ ከዛ ይ የየ ስድስተኛዋ ፊደል ይ አደይ አደይ ይሆናል። አደይ። እሺ በመቀጠል ይቺ ማናት? ረ ናት። ረ ከዛ ይቺ የረ የመጀመሪያዋ ይቺኛዋ ዳ ናት። የደ አራተኛ ረዳ። ከዛ ይቺኛዋ ደግሞ ማናት? ት አይደለች? የተ ስድስተኛዋ ተ ቱ ቲ ታ ቴ ት ናት። አንድ ላይ ረዳት። አንድ ላይ ሲሆኑ ረዳት ረዳት ብለን እናነባቸዋለን። እሺ በመቀጠል ይቺ ማናት? ፏ ናት። ከዛ ይቺኛዋ ፏ የፈ እንደ ስምንተኛዋ እንዲቀራ የሚባል የፈ እንዲቀራ ይቺ ፏ ይቺም ፏ ይቺኛዋ ሄ ናት። የተ አምስተኛው ሄ ፏፏ ሄ ፏፏቴ ፏፏቴ ብለን እናነባዋለን ማለት ነው። ከዚች ጋር እንደምታዩት ይቺ ማናት? ደ ናት። ደ ከዛ ይቺ ረ ከዛ ይቺኛዋ ጃ አንድ ላይ ምን ይሆናል? ደረጃ ደረጃ ብለን እናነባዋለን። እሺ በመቀጠል ይቺ ማናት? ጠ ናት። ጠ ከዛ ይቺኛዋ ን ከዛ ይቺ ካ ከዛ ይቺኛዋ ደግሞ ራ አንድ ላይ ጠ ን ካ ራ ጠንካራ። እሺ በመቀጠል ይቺ ማነች? ያው ይቺ ን ከነቤት ስድስተኛዋ ገን ይቺ ዘ ናት። ገንን ዘ ይቺ ብ ብ አንድ ላይ ገንዘብ ገንዘብ ገንዘብ። እሺ በመቀጠል ይቺ ማናት? ነ ናት። ነ ይቺ ጥ ከዛ ይችኛዋ ብ ያው ነ ብ ነጥብ። እሺ በመቀጠል ይቺ ማናት? ጸ ናት። ጸ ይችኛዋ ሀ ያው ጸ ሀ ይችኛዋ ይ ናት። አንድ ላይ እስቲ አያይዛቸው አንብቡት። ጸ ሀ ይ ፀሐይ ፀሐይ ብለን እናነባዋለን ማለት ነው። እናንተ የሚጠበቅባችሁ ምንድነው? አማርኛ ለማንበብ ፊደሎችን መጀመሪያ ማወቅ፣ ከዛ በመቀጠል ደግሞ እያንዳንዳቸውን መጥራት፣ ከዛ አንድ ላይ አድርጋችሁ ስትጠሯቸው ቃላቱን ይመሰርቷላችኋል ወይም ደግሞ ትክክለኛ ምንባብ ይሰጣችኋል ማለት ነው። እንዲሁም ደግሞ በአጭር ጊዜ ብቁ ሆናችሁ ለመማር ማንበብ መጻፍ ከፈለጋችሁ ደግሞ ቪዲዮ ላይ ባስቀመጥነው ስልክ ደውሉልን። በኢሞ፣ በዋትስአፕ፣ በቴሌግራም በአጭር ጊዜ ብቁ መሆን ትችላላችሁ። እቺ ማናት? ፈ ናት። ፈ ከዛችኛዋ ረ
ይቺ ደ የው ፈረደ 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 ይሆናል። ፈረደ። እሺ ይቺ ማናት? ዳ ይቺ ር ናት። ዳር ከዛ ይችኛዋ ቻ አንድ ላይ ዳ ር ቻ ዳርቻ። እሺ ይችኛዋ ማናት? ኮ ያው ይቺ ከ ይችኛዋ ብ ኮ ከ ብ ኮከብ ኮከብ። እሺ ከዛ ይቺ ማናት? ም አይደለች? ም ከመቤት ስድስተኛዋ ማለት ነው። ም ይቺ ማናት? ኞ ናት። ኞ ኞ ከኘ ቤት ሰባተኛዋ ም ኞ ይቺ ት ከተቤት ስድስተኛዋ ማለት ነው። አንድ ላይ ስታነቡት ምኞት ምኞት ብላችሁ ታነባላችሁ። ከዛ ይቺ ማናት? ቦ ናት። ይቺ ር ናት። ቦ ር ይችኛዋ ሳ ቦ ከዛ ይቺ ር ይቺ ሳ አንድ ላይ ቦ ር ሳ ቦርሳ ይሆናል። ቦርሳ። እሺ በመቀጠል ይቺ ማናት? ም ናት። ም ይችኛዋ ስ ከዛ ይችኛዋ ጋ ይቺ ና ናት። ይኸው ምስጋና ምስጋና። እሺ በመቀጠል ይቺ ማናት? ሜ ናት። ሜ ከዛ ይቺ ት እሺ ይችኛዋ ር አንድ ላይ ሜ ት ር ሜትር ሜትር። እሺ ይችኛዋስ? የችኛውም ተመሳሳይ ሜትር እንላታለን። ሜትር። እሺ በመቀጠል ይቺ ማናት? ና ናት። ና ከዛ ይቺ ፍ ናት። የፈ ቤት ስድስተኛ ና ፍ ከዛ ይቺ ከቀቤት መጨረሻዋ ማናት? ቆ ናፍ ቆ ይቺ ት አንድ ላይ ናፍቆት ናፍቆት ብላችሁ ታነቡታላችሁ ማለት ነው። እሺ በመቀጠል ይቺ ማናት? ዘ ናት። ይቺኛዋ ረ ከዛ ይቺ ማናት? ዘ ይቺ ረ አንድ ላይ ዘ ረ ዘ ረ ምን ይሆናል? ዘረዘረ። እሺ ከዛ ይቺ ማናት? ጀ ናት። ጀ ይችኛዋ መ ያው ጀ መ ይቺ ረ ጀ መ ረ ጀመረ ጀመረ። እሺ ይቺ ማናት? ቀ ከዛ ይችኛዋ በ ይቺ ሌ አንድ ላይ ቀበሌ ቀበሌ ብላችሁ ታነባላችሁ። ቀበሌ። እሺ ይችኛዋ ማናት? ሙ ናት። ይቺ ሙ ይቺ ስ ከዛ ይችኛዋ ና አንድ ላይ ሙስና ሙስና ሙስና። እሺ ይችኛዋ ማናት? ጠ ናት። ጠ ይቺ እ ከዛ ይችኛዋ ላ ናት። ጠቅላ ይቺ ይ አንድ ላይ ጠቅላይ ጠቅላይ ጠቅላይ። እሺ እነዚህ ይቺ ማናት? ፍ ናት። ይቺ ላ ከዛችኛዋ ጎ ይቺ ት ያው ፍ ላ ጎ ት ፍላጎት ፍላጎት። በመቀጠል ይቺ ማናት? አ ናት። አ ይቺኛዋ ሜ ይቺ ሪ ይቺ ካ አንድ ላይ እስቲ አንብቡት። ምን ይላል? ይኸው አ
አሜሪካ። እሺ በመቀጠል ይቺ ማናት? ፈ አይደለች? ፈ ከዛ ይቺ ጣ ይቺ ን አንድ ላይ ፈጣን ፈጣን። እሺ ይቺ ማናት? ቀ ናት። ቀ ይቺ ጠ ይቺኛዋ ሮ አንድ ላይ ቀጠሮ ቀጠሮ። እሺ ይቺ ማናት? ድ ናት። ከዛ ይቺኛዋ ጋ ይቺ ፍ አንድ ላይ ድጋፍ ድጋፍ ድጋፍ። እሺ ይቺ ማናት? ስ አይደለች? ከዛ ይቺኛዋ ደግሞ እ ናት። ያው ስ እ ይቺ ል አንድ ላይ ምን ይሆናል? ስዕል 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 ተብሎ እንደዚህ ይጻፋል ማለት ነው። አማርኛ ለማንበብ የሚጠበቅባችሁ ምንድን ነው? መጀመሪያ ላይ ፊደላቶቹን ለይታችሁ በደንብ ማወቅ፣ ከዛ ደግሞ ስታነቡ ፊደላቶቹን መጀመሪያ ለይታችሁ መጥራት፣ ከዛ አንድ ላይ ማንበብ ካደረጋችሁ በአጭር ጊዜ መልመድ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ ታች ላይ ባለው ደውሉልን። በዋትስአፕ፣ በቴሌግራም፣ በኢሞ፣ በቦቲ ደውሉ። በአጭር ጊዜ ጥሩ አንባቢና ጸሐፊ እንድትሆኑ አድርገን እናስተምራችኋለን። አማርኛን ቅልጥፍ አድርጋችሁ በደንብ ማንበብ በደንብ መጻፍ እንድትችሉ ሁሌ በቃ በአጭር ጊዜ የምታሻሽሉት ነገር ነው። ባይዘው ነገር ለዛሬ የነበረን ትምህርታችን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።